አመሰግናለሁ ሞገስ ስለ ግብዣ እግዚአብሔር ይስጥልኝ። እሺ አመሰግናለሁ። ሁሉ ሰላም ነው ብዬ ገምታለሁ። በዚህ ወደ ውይይቱ እንሄዳለን። ያው ቢዚ ስለሆንክ ሰዓትንም ሴቭ ለማድረግ ያው የምንወያየው ያው እንዲያውቁት እኔ ስላነበብኩት ቀድሞ ተልኮልኝ የማያውቁ ሰዎች ሰሞኑን አንድ ሰነድ ጽፈ ለአንባቢዎች አድርሰሃል፣ ለእኛም ልካል። ይህ ሁለተኛው ነው። በእርግጥ የግንቦት ማኒፌስቶ ለኢትዮጵያ በሚሆን መልኩ ከሳምንት በፊት ጽፈ ልካል። ይሄኛው ምን አይነት ድህረ አብይ የሽግግር ሂደት ይላል ርዕሱ። ከዛ የንዑስ ርዕስ አለው የኤክስ የሽግግር ቃል ኪዳን በሚል ነው ህዳር 14 ቀን የተጻፈው እና በዚህ ጉዳይ ላይ ነው በዋናነት የምንነጋገረው የሚሆነው። ስለዚህ ያላወቃችሁ ሰዎች ይህንን ጽሁፍ ባለ 12 ገጽ አቶ ልደቱ አያሌው ሰሞኑን ለኢትዮጵያ በሚሆን መልኩ ጽፎ አቅርቦታል። ወደ ዝርዝሩ ከመግባታችን በፊት አንድ ነገር ግልጽ እንድናደርግ እፈልጋለሁ። ልደት፣ ይሄኛው ጽሁፍ ራሱ ይሄም ልብ ወለድ ነው ወይስ ኦልሬዲ በሆነ ጉዳይ ላይ የተመሰረተ ነው? አይ ልብ ወለድ አይደለም። ግን ምንድነው እንትኑን መጀመሪያ ዋይ እነዚህ ጽሁፎች ለምንድን ነው የሚያስፈልጉት የሚለውን ራሽናሉን ብናየው ጥሩ ይመስለኛል ሞገስ። ለምሳሌ የግንቦት ማኒፌስቶ ብዙ ሰዎች በተለይ ከተወሰነ ጊዜ ወዲህ በሰላማዊ ህዝባዊ እምቢተኝነት ኢትዮጵያ ውስጥ ለውጥ አይመጣም የሚል አመለካከት ያዳበሩ ሰዎች አሉ። ሰዎች ብቻ አይደሉም፣ ድርጅቶች ጭምር ማለት ነው። እና በጣም ገዢ የሆነው አስተሳሰብ በስልጣን ላይ ያለውን አገዛዝ ማሸነፍ የምንችለው መቀየር የምንችለው ለውጥ ማምጣት የምንችለው በትጥቅ ትግል ነው፣ በውጊያ ነው፣ በሰላማዊ ትግል ለውጥ ማምጣት አይቻልም የሚል በጣም የገነገነ አስተሳሰብ ተፈጥሯል። ስለዚህ ይህን የአይቻልም መንፈስ ወደ ይቻላል መንፈስ መቀየር ያስፈልጋል። አይቻልም የሚለውን እምነት ይቻላል ወደሚል እምነት መቀየር ያስፈልጋል። እሱ ሳትቀይር እሱን አስተሳሰብ ሳታመጣ በሰላማዊ ህዝባዊ እምቢተኝነት ውጤታማ መሆን አትችልም። አብዛኛዎቹ ተቃዋሚ ፓርቲዎች በትጥቅ ትግል ነው ለውጥ የሚመጣው ብለው የሚያምኑ ናቸው። በዛ ምክንያት ደጋፊያቸው የሆነው ህብረተሰብም የተከፋፈለ አስተሳሰብ ነው ያለው። እንደውም በስፋት ገዢ ሆኖ የምናየው አስተሳሰብ በሰላማዊ መንገድ ለውጥ አይመጣም የሚል ነው። ስለዚህ ዝም ብለን ለውጥ ይመጣል ብንለው ለህብረተሰቡ ማሳመን አንችልም። እንዴት ነው ለውጥ ሊመጣ የሚችለው የሚለውን ዝርዝር በሆነ ሁኔታ በዶክመንት ማሳየት ያስፈልጋል። ይሄን በማድረግ በዚህን ያህል ጊዜ በዚህን ያህል መስዋዕትነት ለዚህ አይነት ውጤት የሚያበቃ ለውጥ ማምጣት ይቻላል እና ልትወያይበት ልትከራከርበት የምትችል ማሳያ ሰነድ ከሌለህ እንዲሁ ዝም ብሎ በሰላማዊ ትግል ለውጥ ይመጣል ብለን ብንነግረው ደጋግመን አስተሳሰቡ ሊቀይር አይችልም። ስለዚህ አሁን አማራጭም የላቸውም የሚለው ነገርም ሪንፎርስ ይመጣልን። ስለዚህ አሁን የግንቦት ማኒፌስቶ የመጣው ይቻላል፣ በሰላማዊ ህዝባዊ እምቢተኝነት ለውጥ ማምጣት ይቻላል ብሎ በግልጽ ህብረተሰቡ እንዲረዳው የፖለቲካ ኃይሉ እንዲረዳው ለማድረግ ነው። አንድ የሽግግርን ጉዳይ እንውሰድ። አሁን ሁለት አስተሳሰብ አለ። በነገር ላይ በአንድ በኩል ገዢው ፓርቲ ተቃዋሚ ፓርቲዎች የጋራ አጀንዳ የላቸው፣ ሊሰባሰቡ አይችሉም፣ ሊስማሙ አይችሉም የሚል ፕሮፓጋንዳ ይነዛል። ለምንድነው ይሄን የሚያደርገው? ያላችሁ አማራጭ እኔን መደገፍ ብቻ፣ እጣ ፈንታችሁን ወስነው እኔ ብቻ ነኝ። ከኔ በተጻራሪ የቆሙት ተቃዋሚ ፓርቲዎች የጋራ አጀንዳም የላቸውም፣ ከመጡም ደግሞ ከኔ የባሰ አደጋ ነው ይዘውብህ የሚመጡት። ስለዚህ እኔን ከመደገፍ ውጭ ሌላ አማራጭ የለህም የሚል ፕሮፓጋንዳ ይነዛል። ፕሮፓጋንዳ ብቻ ነው፣ ግን በኋላ እንድንመጣበት ብዬ ስላቆየሁት ነው። ችግር የለውም። ይሄ በዚህ ፕሮፓጋንዳ ሰለባ በመሆን ደግሞ ኢቭን በተቃዋሚ ጎራ ያሉ ህብረተሰቦች ይሄ ተቃዋሚ ተባብሮ ምን ሊያመጣ ይችላል የሚል አይቻልም መንፈስ ያዳበሩዋሉ። የተሻለ ነገር እንዴት እናመጣለን? ለምሳሌ ከህወሓት ጋራ ከኦላ ጋራ ከፋኖ ጋራ መተባበር ይቻላል። በሰላማዊ ትግል የሚያምኑት በትጥቅ ትግል ከሚያምኑት ጋራ በሽግግር ጉዳይ ላይ እንዴት ሊተባበሩ ይችላሉ? አይችሉም የሚል አስተሳሰብ አለ። ይሄም ይቻላል የሚለውን አስተሳሰብ ለማሳመን ከተፈለገ እንዴት እንደሚቻል አጠቃላይ ይዘቱንና ቅርጹን ሊያሳይ የሚችል ሰነድ ማቅረብ ያስፈልጋል። ለውይይት መነሻ የሚሆን ለክርክር መነሻ የሚሆን ለውይይትና ለክርክር መነሻ የሚሆን ሀሳብ ሳይኖርህ ይቻላል የሚለውን ሀሳብ አሸናፊ እንዲሆን ማድረግ አትችልም። ስለዚህ ይህን ታሳቢ ማድረግ ያስፈልጋል። ስለዚህ እነዚህ ሁለት ሰነዶች ተቃዋሚ ፓርቲዎች አሁን ባለው የኢትዮጵያ ተጨባጭ ሁኔታ የተስማሙባቸው አይደሉም። ሰነዶቹም የተቃዋሚ ኃይሎች አይደሉም፣ የአንድ ግለሰብ ሰነዶች ናቸው። በአንድ ግለሰብ አይምሮ ተጽፈው ለውይይት የቀረቡ ናቸው። የኔ ፍላጎት ግን ምንድነው? ተቃዋሚው ጎራ እንደዚህ አይነት ሰነዶች ያስፈልጉታል። እንደዚህ አይነት ሰነዶች ሳይዝ አንደኛ ሰላማዊ ህዝባዊ እምቢተኝነትን በአግባቡ መርቶ ለአሸናፊነት ሊበቃ አይችልም። ሁለተኛ መንግስትን ከስልጣን ካወረደ በኋላ
ዘላቂ የሆነ ለህዝብ ለአገር የሚበጅ ስርዓት ማምጣት አይችልም። ያን እንደሚያመጣ እርግጠኛ መሆን የሚቻለው መጀመሪያ በእንዲህ አይነት ሰነዶች የጋራ ሰነዶች ኖረው ውይይት ሲደረግ ነው፣ ክርክር ሲደረግ ነው የሚል ነው። ስለዚህ ያቀረቡት ሀሳብ አሁን ይሄ የግለሰብ ሀሳብ ነው። ዋናው ነገር ምንድነው? ነገ ተቃዋሚዎቹ ለምሳሌ ተሰባስበው ይህን ትግል እንዴት ነው ማሸነፍ ያለብን ብለው የግንቦት ማንፌስቶ አይነት ማንፌስቶ ቢያወጡ ከዚህ የተለየ ሊሆን ይችላል፣ ያነሰ ሊሆን ይችላል፣ የሰፋ ሊሆን ይችላል። ዳዝማት ዋናው ነገር ግን ተቃዋሚው ጎራ በዛ ደረጃ ሰነድ ካላዘጋጀ የትም ሊደርስ። ሌላው ደግሞ ከአብይ አገዛዝ በኋላ የተሻለ ስርዓት እንደምናመጣ አገሪቱን ወደ ተሻለ አቅጣጫ እንደምንወስዳት አሳማኝ የሆነ ሀሳብ በሰነድ ደረጃ ይዘን ካልመጣን ማንንም እናሳምናቸው፣ ትግሉንም ውጤታማ እናደርገውም የሚል ነው። ስለዚህ ምንድነው ብዙዎቹ ነገሮች አሳምሽንስ ናቸው። ነገ እኮ ተቃዋሚው ቢስማማ እንዲህ አይነት የሽግግር ሂደት ሊያቋቁም ይችላል። ነገ እኮ ተቃዋሚው ቢስማማ የሰላማዊ ትግሉን በአጭር ጊዜ በቀላል መስዋዕትነት ለዘላቂ ውጤት ውጤታማ የሚያደርግ እንዲህ አይነት ታክቲክና ስትራቴጂ ሊኖረው ይችላል ብሎ ማሳየት ነው። ይሄ ስራውን ያቀላል የሚል እምነት አለኝ እና ብዙ ሰው ደግሞ አይቻልም ከሚለው ስሜትና አስተሳሰብ ወደ ይቻላል እንዲገባ ያደርጋል የሚል እምነት አለ እና ለዛም አስተዋጽኦም እያበረከተ ይመስለኛል በተወሰነ ደረጃ። ጥሩ መልካም። የምንወያየውም ለዚህ ነው። በዚህኛው ሰነድ ዛሬ አሁን በዋናነት በምንነጋገርበት ላይ በግልጽ አስቀምጠሃል ገጽ 3 ላይ ለምን በሚዲያ ላይ በስፋት መነጋገር እንደሚያስፈልግ የዛኛውም ኤክስቴንሽን ወይም ተከዜላ ነው ይሄ ውይይት። ቅድም ያስቀመጥከው ላይ ፕሮፓጋንዳ ይነዛል የሚለው ላይ አንድ ሀሳብ እንድንጨምር ፈልጋለሁ። ይሄ ሰነድ ራሱ ፕሮፓጋንዳ አለመሆኑ የፕሮፓጋንዳ አካል አለመሆኑ ወይም ካውንተር ፕሮፓጋንዳ አለመሆኑ ምን ማረጋገጫ ይኖረዋል? እኔ አንድ ግለሰብ ነኝ አይደል እንዴ? ፓርቲም መወክለው ፓርቲ የለም። አሁን መወክለው የተቃዋሚ ጎራም የለም። እኔ አስተዋጽኦ ለማድረግ እየሞከርኩ ያለሁት ፓርቲዎቹ በጋራ ህብረት ፈጥረው እንደዚህ አይነት ሰነድ እንዲኖራቸው ነው ግፊት እያደረግኩ ያለሁት። ስለዚህ ይሄን የፕሮፓጋንዳ አድርጎ መውሰድ የሚቻል አይመስለኝም። እንዳልከው ግን ካውንተር ፕሮፓጋንዳ ነው ካልክ ኦፍኮርስ ገዢው ፓርቲ የሚነዛውን ፕሮፓጋንዳ በሌላ ፕሮፓጋንዳ መቀልበስ በትግል ውስጥ ካለን ሰዎች የሚጠበቅ ይመስለኛል። ያ ፕሮፓጋንዳ ሲባል ግን ዝም ብሎ ተራ የሆነ እንትን አይደለም። በአየር ላይ ያለና መሬት ላይ ሊተገበር የማይችል አይደለም። እኔ እያልኩ ያለሁት አሁን አንድ ሰው መጥቶ ሊከራከረኝ ይችላል። ለምሳሌ በግንቦት ማንፌስቶ ያስቀመጥኩትን እነዚህ ሁኔታዎች ኢትዮጵያ ውስጥ ሊተገበሩ አይችሉም ወይም ደግሞ በ45 ቀን መንግስትን ማሸነፍ አይቻልም ብሎ ሊከራከረኝ ይችላል። ያን ለመከላከል ያን ሀሳብ በእኔ በኩል ዝግጁ ነኝ። ተራ ፕሮፓጋንዳ አይደለም። ከጀርባ መሬት ላይ ተግባራዊ ሊሆን እንደሚችል ታስቦበት የተሰራ ሰነድ ነው። ነገር ግን አጸፋ ነው ካልከው አሁን አጸፋነትም ያገለግላል። በዋናነት የተዘጋጀው ለሱ አይደለም። ሞገስ እውነቱን ልንገርህ የተቃዋሚ ጎራ ደካማ ነው። እነዚህን ሰነዶች እኔ አልነበርኩም ዛሬ ወደ ውይይት ማምጣት የነበረብኝ። ተቃዋሚዎቹ ተሰባስበው እንዲህ አይነት ሰነድ ይዘው መገኘት ነበረባቸው። አሁን ኢትዮጵያ ካለችበት ሁኔታ አንፃር ያን ሊያደርጉ ስላልቻሉ ግን ዝም ብለን ማየት የለብንም። የተወሰኑ ሰዎች ይህን ሚና ለመጫወት ተገደናል። ስለዚህ ይቻላል። እንደዚህ አይነት ሰነድ ይኑራችሁ። ዝም ብለህ ይኑራችሁ ብትለው ዋጋ የለው። ምን አይነት ሰነድ ሊኖራቸው ይችላል የሚለውን ቅርጹን ይዘቱን ማሳየት ጠቃሚ ነው ከሚል ነው እና በሁለቱም ያስኬዳል ማለት ነው። ካውንተር ፕሮፓጋንዳ ነው ካልክ ያስኬዳል፣ ግን ከዛ በላይ ሚና አለው። ተቃዋሚዎቹ ይህን ሀሳብ ቢገዙት ወደ ተግባር ሊለወጥና ለውጥ ለማምጣት የሚያስችል ነው የሚል እምነት አለኝ። በጣም ጥሩ። እንግዲህ ይህንን ራስን እንደ አንድ ግለሰብ ስላልክ እንደ ግለሰብ እንውሰድና በሀገር ካውፒ ነው የተጀመረው። እነኚህ ኦፍኮርስ በመጣጠፍ የመጡ ናቸው። ዋናው ሀገር ካውፒ ነው። እሱን ከጻፍክ ከጥቅምት በፈረንጆቹ ወር ጀምሮ እስካሁን ኖቬምበር ውስጥ ነው ያለነው። 6 ሳምንታት ሆኖታል በትንሹ። ከዛ ጊዜና አሁን መካከል የተቃውሞ ጎራ ትግል ምን ላይ ነው ያለው? ለእነሱ ልታወራ አትችልም። ያንተን ኦብዘርቬሽን ነው እንጂ እያንዳንዳቸው ራሳቸው ነው መልስ መስጠት ያለባቸው እና ስፔሲፋይ ላድርግ ጥያቄው ነው። ለምሳሌ ከግንቦት ማኒፌስቶ 11 አምዶች ፒላርስ ውስጥ የትኛው ተሻሻለ፣ የትኛው ተሟላ? በጣም ኮንክሪት ላድርገው ብዬ ምን ለውጥ አለ ከዛ በኋላ? በነገርህ ላይ ወደ ጥያቄ ከመግባቴ በፊት እንዲህ አይነት ሰነድ መጻፍ የጀመርኩት እኔ ዛሬ አይደለም። ለምሳሌ የሽግግር ጉዳይን በሚመለከት ከ5 ዓመት በፊት ጽፌያለሁ። 27 ሲደመር 2 ላይ በዝርዝር ምን አይነት የሽግግር ሂደት ልናቋቁም እንችላለን የሚል ሰነድ ጽፌያለሁ። እርግጥ ነው ከ5 ዓመት በኋላ የተሻሻሉ የተለወጡ አስተሳሰቦች አሉ። ዛሬ አይደለም የጀመርኩት። ካን ኢማጂን እኔ የዛሬ 5 ዓመት የጻፍኩትን ሰነድ አስፈላጊ ነው ብዬ ባለፉት 5 ዓመታት አስፈላጊነቱን አምነው ተቃዋሚ ጎራው ቁጭ ብሎ ተነጋግሮ ማቅረብ አልቻለም። አሁንም በድጋሚ እንዳቀርብ የተገደድኩት በዛ ምክንያት ነው፣ ያ ክፍተት ስላለ እንጂ ተቃዋሚው ጎራ በትክክል ኃላፊነቱን ቢወጣና እንደዚህ አይነት ሰነድ አዘጋጅቶ ለውይይት ቢያቀርብ
እንዲህ አይነት ሰነድ ከግለሰብ አልነበረም መመንጨት የነበረበት ከስብስቡ ነው። ስብስቡ ዝም ባለበት ሁኔታ አቅጣጫ ባጣበት ሁኔታ ግን አቅጣጫ የምናሳይ ሰዎች መኖር አለብን የሚል እምነት አለ እና ይሄ ሰነድ እንደው በአዲስ መልኩ የቀረበ እንዳይመስላቸው ሰዎች እኔ ከረጅም ጊዜ ጀምሮ ሳስብበት ስጽፍበት ስናገርበት የነበረ ጉዳይ ነው። ሰላማዊ ህዝባዊ እምቢተኝነትን 34 ዓመት ነው የሰበኩት። ብዙ ነገር ጽፌበታለሁ፣ ብዙ ነገር ተናግሬበታለሁ። የሽግግር ሂደት ሀሳቡን ማንሳት ከጀመርኩኝ ብዙ ዓመቴ ነው። የነበርኩበት ፓርቲ ኢዴፓ በሀሳብ ደረጃ ያነሳው ነበር። በሰነድ ደረጃ ግን ጽፌ እንዳውም ፓርቲ ሁሉ ኢንዶርስ እንዲያደርገው ካደረግኩ ከ5 ዓመት በላይ አልፏል። ግን አሁንም አገሪቱ ከፍተኛ የሆነ የህልውና ችግር ውስጥ በገባችበት ሁኔታ ተቃዋሚው ጎራ በአንድ በኩል መሰባሰብ አልቻለም፣ በሌላ በኩል ደግሞ የሚሰባሰብበት እንዲህ አይነት አጀንዳ ይዞ መውጣት አልቻለም። ስለዚህ የሆነ ሰው የሆነ ቦታ ይህን ነገር ማድረግ አለበት። ያን ኃላፊነት ነው እየወሰድኩ ያለሁት ማለት ነው እንጂ የሚገባ ሆኖ አይደለም። ግለሰብ አልነበረም እንዲህ አይነት ሰነዶችን አሁን ለኢትዮጵያ ህዝብ ማቅረብ የነበረበት ለውይይት ማቅረብ ያለበት ተቃዋሚዎቹ ነበሩ። እና አንዱ እንደው ይህን ታሳቢ ቢደረግ ነው። ቅድም ያልካቸው ነገሮች ወደ 11 ቅድመ ሁኔታዎች አሉ። በጣም መሰረታዊ ጉዳዮች ናቸው። ሞገስ ሚዩት አድርገህ እንግዲያውስ ወደዛ ከመሄድ በፊት ስላስታወስከኝ ነው። ይሄ የሽግግር አጀንዳ 27 ደመራ 2 ላይም አለ ፊት ለፊት ያለ ጽሁፉንም ሳነባው እሱን ያስታወሰኝ። የተሻሻሉ ነገሮችም አሉ። ጥያቄው የሚሆነው ታዲያ የዛሬ 4-5 ዓመት ስለ ሽግግር ሂደት አስፈላጊነት የምትናገር ከሆነ ከዛ በኋላ የመጡት ሁኔታዎች የአንተን ሽግግር ጥያቄ ኢረለቨንት ነው ያደረጉት ወይስ የበለጠ እንዳውም አስፈላጊ ነው ያደረጉት? ምክንያቱም ኢረለቨንት አድርገውታል ብለው የሚከራከሩ ሰዎች ስላሉ ነው። በጣም ጥሩ ጥያቄ ነው። እኔ የማስበው በተቃራኒው ነው። ታስታውስ እንደሆነ ያኔ የሽግግር መንግስት ኢትዮጵያ ውስጥ ያስፈልጋል፣ የኢትዮጵያ ችግር በምርጫ አይፈታም የሚል ሀሳብ እኔ ሳስተናግድ ከግራም ከቀኝም ከፍተኛ የሆነ ተቃውሞ ነበረ ሲቀርብብኝ ነበር። ከገዢው ፓርቲ ብቻ አይደለም ከተቃዋሚ ፓርቲዎችም ጭምር ነው። ግማሾቹ አይ ችግሩን በምርጫ እንፈተዋለን፣ ምርጫ ውስጥ ገብተን ማሸነፍ እንችላለን የሚል አስተሳሰብ ነው ያኔ የነበራቸው። ታስታውሳለህ? እነ አብን፣ እነ ኢዜማ፣ እነ መአህድ፣ መያድ፣ እነ ባልደራስ ሁሉ ምርጫ ውስጥ ተሳትፈን እንፈተዋለን የሚል እንትን ነው የነበራቸው። የኦሮሞ ድርጅቶችም ያኔ ምርጫ ላይ ለመሳተፍ በጣም ዝግጁዎች ነበሩ። መጨረሻ ላይ መንግስት መንቀሳቀስ እንዳይችሉ አድርጎ አስገድዷቸው ከምርጫው ሂደት ራሳቸውን እስኪያገሉ ድረስ የሽግግር መንግስት ጥያቄን አይደግፉም ነበር። በድርጅት ደረጃ ከኛ ድርጅትና ከነ ኢንጂነር ይልቃል ድርጅት በስተቀር ሁሉም ድርጅት የሽግግር መንግስት አስፈላጊነትን አይደግፍም ነበር። አሁን እኔ የማይደግፍ የፖለቲካ ድርጅት ከአገዛዙ ውጭ ማግኘት የሚቻል አይመስለኝ። አብዛኛው የተቃዋሚ ጎራ ሳም ካይንድ ኦፍ ሽግግር ያስፈልጋል፣ በምርጫ ችግራችን አይፈታም የሚለውን ሀሳብ ተቀብሎታል፣ ገፍቶታል። እና የበለጠ እንዳውም ሬሌቫንት ነው ያደረገው። የበለጠ አሁን በአስፈላጊነቱ ላይ ክርክር የለም። ያኔ በአስፈላጊነቱ ላይ ነበር ስንከራከር ነበር። አሁን በይዘቱ ላይ ነው። እንዴት አይነት ምን አይነት በሚለው ላይ ነው እንጂ ልንዋይ ልንከራከር የምንችለው በአስፈላጊነቱ ላይ ክርክር የለም። ስለዚህ እኔ ያኔ ተቀባይነት በፍጹም ያልነበረው አስተሳሰብ ነው። አሁን ግን ኦልሞስት በሁሉም ተቃዋሚ ጎራ ተቀባይነት ያገኘ አስተሳሰብ ሆኗል። ያ ነው። ነገር ግን ያኔ 5 ዓመት ኢትዮጵያ የነበረችበት ነባራዊ ሁኔታና አሁን ያለችበት ነባራዊ ሁኔታ ለውጥ አለ። ለውጥ ስላለው 27 ሲደመር 2 ላይ የጻፍኩት የሽግግር ሰነድ እና አሁን የጻፍኩት የሽግግር ሰነድ የራሱ የቅርጽም የይዘትም ለውጥ አለ። ያ ደግሞ የሚጠበቅ ይመስለኛል። ምክንያቱም የሀገሪቱ ነባራዊ ሁኔታ በዛው መጠን ስለተቀየረ፣ የቋንቋም ሁሉ ልዩነትም አለው። ይሄ ኳሊፊኬሽንም ራሱ ዲስክሪፕሽን። እሺ መልካም። እንግዲህ አሁን ወደ ቅድሙ ወደ ሁለተኛው ጥያቄ መሄድ ትችላለህ። ያልኩ ከ11 አምዶች ውስጥ ይሄ ጽሁፍ ከተጻፈ ማለት ከሀገረ ካውፒ ከተጻፈ ጊዜ ጀምሮ ከተለቀቀ ጊዜ ጀምሮ ባለፉት 6-7 ሳምንታት ኦልሞስት 2 ወራት ውስጥ ምን ለውጥ አለ? በተቃውሞ ጎራ ይበል የሚያሰኝ ፖዚቲቭ ለውጥ አለ ወይ የሚለውን ጥያቄ ነበር ቅድም ያቆየ ነው። እንግዲህ 11ዱ በጣም ወሳኝ ነጥቦች ናቸው። በዝርዝር ነው የቀረቡት። አንድ ሰላማዊ ህዝባዊ እምቢተኝነት በአንድ ሀገር ውጤታማ እንዲሆን ካስፈለገ እነዚህ መሟላት አለባቸው የሚል እምነት አለኝ። በከፊል አይደለም፣ ከተቻለ ሙሉ በሙሉ መሟላት አለባቸው የሚል እምነት ነው ያለኝ። ምክንያቱም ከዚህ አንዱ ሁለቱም ከተጓደለ የትግሉን እንቅስቃሴ ያውከዋል፣ ወደኋላ ያስቀረዋል። ስለዚህ እነዚህን ማሟላት አለብን የሚል እምነት አለኝ። ግን ከዚህ ውስጥ ምን ያህሉ ተሟልቷል የሚለው ጥያቄ በተወሰነ ደረጃ የተሟሉ ጥያቄዎች አሉ ማለት ይቻላል። ለምሳሌ አሁን እኔ እናንተ የተነጋገርንበት የሰላማዊ ህዝባዊ እምቢተኝነት በኢትዮጵያ መካሄድ አለበት የሚለው ጥያቄ በብዙ ተቃዋሚ ጎራ አባላት አሁን ተቀባይነት እያገኘ መጥቷል። ከ1 ዓመት ከ2 ዓመት በፊት እንደዚህ አይነት ነገር ስታነሳ በጣም ተቃውሞ ከፍተኛ ነበር። በቃ ይህን መንግስት በሰላማዊ ህዝባዊ እምቢተኝነት ማሸነፍ አይቻልም፣ ብቸኛው መንገድ ብቸኛው ስልት ጠበንጃ ነው የሚል በጣም የገነገነ አስተሳሰብ ነው ነበር። አሁን ይህ አስተሳሰብ እየተቀየረ ነው። ታስታውሳለህ የነ ኢሃፓ
የዛሬ ዓመት በፊት ጦርነት ይቁም የሚል ሰላማዊ ሰልፍ አዲስ አበባ ሲጠሩ ተቃውሞ የገጠማቸው ከገዢው ፓርቲ ብቻ ነበር። ህዳር 30 ላይ ነው። አዎ ተቃውሞ የገጠማቸው በትጥቅ ትግል ከሚያምኑ ትጥቅ ትግልን ከሚደግፉ ተቃዋሚ ኃይሎችም ጭምር ነበረ። አሁን ኢህአፓ ስብሰባ እየጠራ ነው። የዛ አይነት ሁኔታ አታይ፣ የመደገፍ ነው እንጂ የምታየው የመቃወም አታይ። አሁን ስለ ሰላማዊ ትግል አያዋጣም የሚለው ክርክር በጣም እየተሸነፈ መጥቷል፣ እየረዘበ መጥቷል። ይሄ አንድ ግብአት ይመስለኛል። በትግሉ አሸናፊ መሆን የምንችለው መጀመሪያ በሰላማዊ ህዝባዊ እምቢተኝነት ዙሪያ ያለን አስተሳሰብ የተቀራረበ ሲሆን ወጥ ሲሆን፣ አይቻልም የሚል መንፈስ ይዘን እንዲቻል ልናደርገው አንችልም። መጀመሪያ ይቻላል የሚለውን መግባባት መፍጠር አለብን። በዚህ ረገድ ብዙ ርቀት ተሄዷል ብዬ አምናለሁ። አንድ ሁለተኛ፣ ተቃዋሚ ፓርቲዎች ሁሉም በተናጠል ለማሸነፍ ነበር ጥረት የሚያደርጉት። በራሳቸው መንገድ ሄደው አሸናፊ ሆነው ራሳቸውን ለስልጣን ለማብቃት ነበረ የሚፍጨረጨሩት። አሁን በሂደት ያ እንደማይቻል እየተገነዘቡ የመጡበት ሁኔታ። ስለዚህ በጋራ በሚኒመም ፕሮግራም መሰባሰብ አለብን፣ በጋራ መታገል አለብን የሚለው አስተሳሰብ በብዙ ርቀት እየተለወጠ ነው። አሁን እዚህም እዛም የምታያቸው ህብረት የመፍጠር ሙከራዎች የዛ ማሳያ ናቸው። በውጭ ሀገርም አገር ቤትም ያሉ ፓርቲዎች ይህን እያሳዩ ነው። ይህን የታጠቁትም ተመሳሳይ ነገር እያሳዩ ነው። ቅድም እንዳልኩ በሰላማዊ ትግል የአማጺ ኃይሎች መሪዎች ሳይቀሩ ህዝባዊ እምቢተኝነት ያስፈልጋል ብለው በድፍረት በአደባባይ እስከ መናገር የደረሱበት ሁኔታ ነው። ስለዚህ ሰላማዊ ትግሉን በመደገፍ እሱ ግን ሀሳቡን ተቀብለው ነው ወይስ ይረዳናል ለማሸነፍ ይጠቅመናል ብለው ነው? ኢንስትሩመንታሊ ከልብ ማመንና የልደቱ አካሄድ ለእኔ እግረ መንገዱን ይጠቀመኛል ብሎ መቀበል አይለያይም። ዋናው ቢሆን ለውጥ አለው ማለት ነው። ትናንትና በፍጹም እንደዚህ ብላችሁ የምታነሱ ሰዎች ትግል ያልገባችሁ ናችሁ፣ አገዛዙን ዴሞክራት ለማስመሰል ነው፣ ሰላማዊ ትግል የሚባል ነገር አያስፈልግም፣ ትግሉን ያዳክማል የሚሉ ሰዎች አንተ ያልከውን ነገር ለምሳሌ መሰረት አድርገው ቢመጡና ቢናገሩ ለውጥ ነው በራሱ። በጭፍን ከመቃወም ቢያንስ ወጥተዋል ማለት ይቻላል። ከምን አንጻር አነሱት ሊያከራክር ይችላል፣ ሊያወያይ ይችላል። ስለዚህ ሁለተኛው አንዱ እሱ ነው። ሁለተኛው የትብብር መንፈስ እየመጣ ሁሉም በተናጠል ሄዶ እንደማያሸንፍ እየተገነዘበ መጥቷል። እኔ ይሄ በጣም ትልቅ ለውጥ ይመስለኛል። ሶስተኛ ቅድም ያነሳ ነው ነገር አገዛዙን ከስልጣን ማውረድ ብቻ ግብ አይደለም፣ በቂ አይደለም። ስለዚህ ይሄ አገዛዝ ከመሸነፉ በፊት ምን አይነት የሽግግር ሂደት ነው የምናቋቁመው በሚለው ጉዳይ ላይ ከወዲሁ መነጋገር አለብን የሚል አስተሳሰብ ነው እየመጣ። ይሄ ምን የቀላል ለውጥ አይመስለኝም። ድሮ የትንፍጪው ዱቄቱን አምጪው፣ ምንም ችግር የለውም በስልጣን ላይ ያለው አገዛዝ ይወገድ እንጂ የባሰ አይመጣም የሚል የተለመደ አስተሳሰብ ነበር። አሁን በጣም ኮሸስ ኖ የተሻለ ነገር እንደሚመጣ ህዝቡም ውስጥ አለ ይህ አስተሳሰብ፣ ተቃዋሚው ማለት የተሻለ ነገር እንደሚመጣ አስቀድመን መነጋገር አለብን፣ አስቀድመን መተማመን አለብን፣ መስማማት አለብን የሚል አስተሳሰብ በጣም እያደገ ነው። እዚህ ላይ ኮንሰንሰስ አለ፣ ለውጥ ይኖራል ብለህ ታስባለህ? በተለይ በእናንተ ጎራ የተወሰኑ ሰዎች ግን ይሄንን ብቻ ሳይሆን ነገር መደምደም እንችላለን ወይ የሚለውን ነው። ይሄንን ብቻ ሳይሆን ሞገስ፣ ይሄንን ብቻ ሳይሆን የጠቀስኳቸውን በቀዳሚነት የጠቀስኳቸውን ሁለት ነጥቦችም የተሟላ ኮንሰንሰስ አለ እያልኩ አይደል። ድሮ ከነበሩ እነሱ እንደውም ይሻላሉ እንዳልከው በይበልጥ የተሻሉ ናቸው፣ ከባለፈው የተሻሉ ናቸው። አይግሪ ይሄኛው ላይ ነው እያልኩ ያለሁት። ያው አሁንም ቢሆን የተከፋፈለ አይደለም። አት ኤኒ ኮስት ለውጥ ብቻ ይምጣ የሚል ድምፅ አሁንም አይበዛም። እኔ የለም አላልኩህም። ድሮ ከነበረው ግን በጣም በተሻለ ሁኔታ እየመጣ ምን አይነት የሽግግር ሂደት ነው የምናቋቁመው? መገለጫው ምንድን ነው? የዛ አሁን ለምሳሌ አብሮነትን ውሰድ አይደል እንዴ? አንድ የተፈጠረ ተቋም ነው፣ አምነንበታል። በዚህ ጉዳይ ላይ አንድ ሰነድ ማውጣት አለብን ብለን አምነናል። አሁን ቅርብ ጊዜ ቨርጂኒያ የተቋቋመ አንድ ስብስብ አለ ከእናቶ ጀዋር ጋር ታውቃለህ አይደለም? በጣም በርካታ የሆነ ዳይቨርሲቲ ያለው በብዙ የፖለቲካ እንቅስቃሴ ውስጥ ተሳትፎ ያላቸው ሰዎች የተገናኘንበት መድረክ አለ። ያ መድረክ ራሱ የሽግግር ሰነድ አስፈላጊ እንደሆነ ተማምኗል። ልቀጥል እችላለሁ እና ቀላል የማይባሉ ለውጦች አሉ። ከሁለት ከሶስት ዓመት በፊት በእንዲህ አይነት ጉዳይ መነጋገር በፍጹም ትዝም የሚለው ሰው አልነበረም። ስለዚህ በዚህም ደረጃ ለውጥ አለ። ልቀጥል እችላለሁ። አጀንዳዎቻችን ለምሳሌ አጀንዳዎቻችን መቀራረብ አለባቸው። ሀገራዊ አጀንዳ ላይ ማተኮር አለብን። ይሄ ችግር አንድን ህብረተሰብ ብቻ የሚመለከት ሳይሆን ሁላችንንም የሚመለከት ሁላችንንም የሚጎዳ ነው። ስለዚህ በጋራ መታገል አለብን የሚለው ማሳሰብ እየተጠናከረ መጥቷል። በፊት ግን ሁሉም እኔ ብቻ ነኝ ተጠቂ የሚል ነበር። ሌላው ተጠቂ እንዳልሆነ አጥቂ እንደሆነ ራሱን ብቻ ወይም እሱ የወጣበትን ህብረተሰብ ብቻ ሰለባ አድርጎ የሚያይ አይነት አስተሳሰብ ነው የነበረው። በዚህም ረገድ ብዙ ርቀት ተመቷል። ኖ ይሄ የጋራ ችግር ነው። ሁላችንም ዕጣ ፈንታው እየደረሰ ነው፣ ጥቃቱ እየደረሰ ነው። ስለዚህ ይሄን የጋራ ችግር በጋራ ታክል ማድረግ አለብን የሚለው አስተሳሰብ እያደገ መጥቷል። ስለዚህ በእያንዳንዱ ጉዳይ ላይ ልቀጥል እችላለሁ፣ ግን ደግሞ በአንዳንድ ጉዳዮች ላይ ገና እዚህም ግባ የሚባል ነገር ገና ነው። ለምሳሌ ጠንካራ የሆነ ህብረት በሚኒመም አጀንዳ የመፍጠሩ ጉዳይ የትም አልደረሰም። የሽግግር አጀንዳ አስፈላጊነቱን ብናምንበትም አጀንዳውን ራሱ
እንደ ተቃዋሚ ጎራ አርቅቀን ተወያይተን አጽድቀን መያዝ አልቻልንም። ብዙ የሚጎሉ ነገሮች አሉ ማለት ነው። ትግሉ አሁን ሰላማዊ ትግሉ አገር ቤት የሚካሄደውን ካየህ እዚህም እዛም ተነሳሽነት እየታየ ነው። ግን ሁሉም የተለያየ አይነት አጀንዳ ይዞ ነው ሲያራምድ የምታየው። ወጥነትም የለውም። ብዙ ነገር ገዢውን ፓርቲ በሚመለከት ያለን አመለካከት፣ ሰራዊቱን በሚመለከት ያለን አመለካከት ለትግሉ አሸናፊነት በሚረዳ መልኩ ነው ወይ አፕሮቻችን የሚለው ላይ ብዙ ክፍተቶች አሉ። እነዚህን ሁሉ ማጥበብ ያስፈልጋል። እነዚህን ሁሉ ወደ መግባባት መፍጠር ያስፈልጋል እና የሚቀሩ ነገሮች ብዙ አሉ። ግን ደግሞ በጎ ጅምር ደግሞ የታየባቸዋል። ያን በጎ ጅምር ይዘው እያጠናከሩ ወደ ውጤት ማብቃት ተገቢ ነው የሚል እምነት አለ። በጣም ጥሩ ፕሮግረስ አለ የሚል ነው። እሺ፣ በዛ ምንም ያህል ትንሽ የሚሆን መጠኑ ምንም ይሁን ለውጥ አለ የሚል ነው። እሱ ላይ ይዘን እንሻገር።